ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። እንግዲህ በዛሬ ቪዲዮአችን የምንመለከተው በተሽከርካሪ ወይም ደግሞ በዲዝል ኢንጂን ላይ ወይም ደግሞ በናፍጣ ተሽከርካሪ ላይ የምናገኘውን ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ ወይም ደግሞ በአብዛኛው ደግሞ ቪኢት ፓምፕ ተብሎ የሚጠራው እንደዚሁም ደግሞ ጋራጆች አካባቢ ፖምፓ ተብሎ ሲጠራ የምናቀውን የዚህን የተሽከርካሪ ክፍል ነው የምንመለከተው ማለት ነው። እንግዲህ በዚህ ቪዲዮ ላይ ይህ ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ ምንድነው የሚለው ምን ፋንክሽን ወይም ደግሞ ምን የሥራ ተግባር አለው የሚለውን እንመለከታለን። እንደዚሁም ደግሞ ይህንን ኢንጀክሽን ፓምፕ ደግሞ አንድ በአንድ እየፈታን ምን ኮምፖነንቶች ወይም ደግሞ ምን አካላቶችን በውስጡ እንደምናገኝና እንደዚሁም ደግሞ በምን አይነት መልኩ እንደተዋቀረ ወይም ደግሞ ኮንስትራክሽኑ ምን ይመስላል የሚለውን በደንብ በጥልቀት እንመለከታለን። በተጨማሪም ደግሞ እንግዲህ እንዴት አድርጎ ነዳጅን ኢንጀክት እንደሚያደርግና እንደዚሁም ደግሞ ምን ዋና ፋንክሽኖች እንዳሉት በደንብ በጥልቀት ለመመልከት እንሞክራለን ማለት ነው። እንግዲህ በመጀመሪያ ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ ወይም ደግሞ ቪኢ ፓምፕ የምንለው ምንድነው የሚለውን ስንመለከት እንግዲህ ቪኢ ፓምፕ ወይም ደግሞ ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ የምንለው እንግዲህ በናፍጣ ተሽከርካሪዎች ላይ ከምናገኛቸው የኢንጀክሽን ፓምፖች ውስጥ አንዱ የፓምፕ አይነት ሲሆን ይህም እንግዲህ ነዳጅን ከነዳጅ ታንከር ወይም ደግሞ ሳልቫቲዮ ብለን ከምንጠራው ውስጥ ነዳጅን በመሳብና ወደ ከፍተኛ ፕሬሸር ወይም ደግሞ ወደ ከፍተኛ ግፊት በመቀየር ይህንን ወደ ከፍተኛ ግፊት ወይም ፕሬሸር የቀየረውን ነዳጅ ለእያንዳንዱ ሲሊንደር ወይም ደግሞ የማቀጣጠያ ክፍል ውስጥ በፋይሪንግ ኦርደር ወይም ደግሞ በእያንዳንዳቸው ሲሊንደሮች የመቀጣጠያ ተራ ወይም ደግሞ ሲኩዌንስ መሰረት ነዳጅን ዲስትሪቢዩት የሚያደርግ አንዱ የፓምፕ አይነት ነው ማለት ነው። እንግዲህ እንደምታውቁት በዲዝል ኢንጂን በምንለው ላይ ኮመንሊ ወደ 3 አይነት ፓምፖችን ልናገኝ እንችላለን። አንዱና የመጀመሪያው ይህ እዚህ ጋር የምታዩት ይሄኛው ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ የምንለው ሲሆን ሁለተኛው ደግሞ ኢንላይን ታይፕ ዲዝል ፊውል ኢንጀክሽን ፓምፕ የምንለው ነው። እንግዲህ በሶስተኛ ደረጃ ደግሞ የምናገኘው እንደዚሁም በኤሌክትሮኒክ ፊውል ኢንጀክሽን ሲስተም ላይ የምናገኘው እንደዚሁም ኤሌክትሮኒካሊ ኮንትሮል የሚደረግ የዲዝል ኢንጀክሽን ሲስተም አለ። እዛ ላይ የምናገኘው አንዱ ደግሞ ሌላኛው የፓምፕ አይነት ነው ማለት ነው። ይህ ዲስትሪቢዩተር ታይፕ ወይም ደግሞ ቪኢ ፓምፕ የምንለው በሌላ በኩል በዲዝል ኢንጂን ላይ ከምናገኘው ኢንላይን ታይፕ ኢንጀክሽን ፓምፕ ከምንለው ለየት ይላል። ያም እንግዲህ በኢንላይን ታይፕ ኢንጀክሽን ፓምፕ ላይ በእያንዳንዱ ሲሊንደር ዲዝል ፊውልን ኢንጀክት ለማድረግ በኢንላይን ታይፕ ዲዝል ፊውል ኢንጀክሽን ፓምፕ ላይ አንዳንድ ወይ ኢንዲቪጁዋል የሆነ ፕላንጀር ወይም ደግሞ ፓምፒንግ ኤሌመንት ነው የምናገኘው። ነገር ግን በዚህኛው በቪኢ ታይፕ ወይም በዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ ላይ አንድ ሲንግል ፕላንጀር ኖሮ ለእያንዳንዱ ሲሊንደር አንድ ፕላንጀር ነዳጅን ዲስትሪቢዩት ያደርጋል ማለት ነው። ስለዚህ በዚህ ምክንያት እንግዲህ ይሄ ቪኢ ፓምፕ ወይም ደግሞ ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ የምንለው ኮምፓክት የሆነና ወይም ደግሞ ወሰብሰብ ብሎ የተሰራ እንደዚሁም ደግሞ በክብደቱም ደግሞ በጣም ላይት የሆነ እንደዚሁም በተጨማሪ ቀለል ባሉና እንደዚሁም ደግሞ መካከለኛ በሆኑ ተሽከርካሪ ኢንጂኖች ላይ ኤፊሽንት ሆኖ መስራት እንዲችል ሆኖ የተሰራ የኢንጀክሽን ፓምፕ አይነት ነው ማለት ነው። ይህ ዲዝል ፊውል ኢንጀክሽን ፓምፕ ወይም ደግሞ ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ የምንለው 3 የሚሆኑ ዋና ፋንክሽኖች ወይም ደግሞ ተግባራትን ያከናውናል። አንዱና የመጀመሪያው እንግዲህ ነዳጅን በከፍተኛ ፕሬሸራይዝድ ማድረግ ወይም ደግሞ ከነዳጅ ታንከር ወይም ደግሞ ከፊውል ታንከር በመሳብና እንደዚሁም ደግሞ ወደ ከፍተኛ ፕሬሸር በመቀየር ነዳጁ በኮምበሽን ቻምበር ወይም ደግሞ በመቀጣጠያ ሲሊንደር ውስጥ ኢንጀክት በመደረግና በቀላሉ ከአየር ጋር በመዋሃድ መቀጣጠል እንዲችል ማድረግ ነው። ሌላውና ሁለተኛው የዚህ የኢንጀክሽን ፓምፕ ፋንክሽን ደግሞ ፊውልን መመጠን ወይም ደግሞ ፊውል ሜትሪንግ የምንለው ነው።
ይህም እንግዲህ ለሚፈለገው ሎድ ድራይቪንግ ሎድ እና ወይም ደግሞ ስፒድ የሚፈለገውን የነዳጅ መጠን ወይም ደግሞ ኳንቲቲ ዴሊቨር ማድረግ የዚህ የኢንጀክሽን ፓምፕ አንዱና ሌላኛው ፋንክሽኑ ነው ማለት ነው። እንግዲህ ነዳጅን ኮንትሮል ያደርጋል። ይህም የአሽከርካሪ ወይም ደግሞ ሾፌሩ የነዳጅ ፔዳሉን በሚረግጠው መጠን እንደዚሁም ደግሞ በሚነዳው የመንገድ ሁኔታ ላይ ዲፔንድ በመሆን የሚረጨውን ወይም ደግሞ ወደ መቀጣጠያ ክፍል ውስጥ ገብቶ ከአየር ጋር የሚዋሃደውን የነዳጅ መጠን ኮንትሮል ያደርጋል ማለት ነው። ሌላውና ሶስተኛው የዚህ የኢንጀክሽን ፓምፕ ፋንክሽን ደግሞ ፊውል ዲስትሪቢዩሽን የምንለው ነው። ፊውል ዲስትሪቢዩሽን ማለት እንግዲህ ወደ ከፍተኛ ፕሬሸር የተቀየረውን ነዳጅ በትክክለኛው የሲሊንደሮቹ ፋይሪንግ ኦርደር ወይም ደግሞ የመቀጣጠያ ሲኩዌንስ በምንለው መሰረት ነዳጅን ለእያንዳንዱ ኢንጀክተር ኖዝል በቅደም ተከተል ወይም በተራ ዲስትሪቢዩት ያደርጋል ወይም ያከፋፍላል ማለት ነው። ሌላውና አራተኛው የዚህ የኢንጀክሽን ፓምፕ ፋንክሽን የምንለው ደግሞ ኢንጀክሽን ታይሚንግ ኮንትሮል ነው። ኢንጀክሽን ታይሚንግ ኮንትሮል የምንለው ደግሞ የኢንጂናችን ስፒድ እየጨመረ በሚሄድበት ሰዓት ላይ እንግዲህ የኮምበስሽን ታይሚንግ የምንለው ወይም ደግሞ የሚቀጣጠልበት ወይም የመቀጣጠያ ሰዓቱ እጅግ በጣም እያነሰ ነው የሚሄደው። በዚህ ምክንያት እንግዲህ የኢንጂናችን ስፒድ ላይ ዲፔንድ በመሆን ነዳጅ የሚረጭበትን ታይሚንግ ወይም ደግሞ ሰዓት አድቫንስ በማድረግ ወይም ደግሞ ቀደም በማድረግ የተረጨው ወይም ደግሞ መቀጣጠያ ክፍል ውስጥ ኢንጀክት የተደረገው ፊውል በቂ የመቀጣጠያ ጊዜ እንዲኖረው ለማድረግ ታይሚንጉን ኮንትሮል ያደርጋል ወይም ደግሞ ታይሚንጉን አድቫንስ በማድረግ ኢንጀክት የተደረገው ፊውል ወይም ደግሞ ዲዝል በቂ የመቀጣጠያ ሰዓት እንዲኖረው በማድረግና እንደዚሁም ደግሞ ከኢንጂናችን ውስጥ ኢንኮምፕሊት የሆነ ኮምበስሽን ወይም ደግሞ በመቀጣጠያ ክፍል ውስጥ ኢንኮምፕሊት የሆነ ኮምበስሽን እንዳይፈጠር ወይም ደግሞ ኢሚሽን እንዳይፈጠር ለማድረግ ታይሚንጉን ኮንትሮል ያደርጋል ማለት ነው። እንግዲህ ተመልካቾቼ በመጀመሪያ ይህንን ኢንጀክሽን ፓምፕ እንግዲህ እየፈታን በውስጥ የምናገኛቸውን እያንዳንዳቸውን ኮምፖነንቶችና አካላቶች ከማየታችን በፊት እንግዲህ እንዲህ ባለበት ሁኔታ ላይ በዚህ ኢንጀክሽን ፓምፕ ውስጥ የምናገኛቸው ሳብ ሲስተሞች አሉ። እነዚህ ሳብ ሲስተሞች እንግዲህ ቀደም ሲል እንዳልኳችሁ ይሄ ኢንጀክሽን ፓምፕ ኮምፓክት ሆኖ ወይም ደግሞ ትንሽ ወሰብሰብ ተደርጎ የተሰራ ነው። በውስጡ በርከት ያሉ ተግባራቶችን የሚፈጽሙ ሳብ ሲስተሞች አሉ ማለት ነው። ከነዛም ውስጥ እንግዲህ እዚሁ ከመፈታቱ በፊት እዚሁ ባለበት ፖዚሽኖችን ወይም ደግሞ ቦታዎችን ለማየት እንዲረዳን የፓምፕ ወይም ደግሞ ፊድ ፓምፕ ብለን የምንጠራውና ከነዳጅ ታንከር ነዳጅን በመሳብ ለዚህ ለዋናው ኢንጀክሽን ፓምፕ ሳፕላይ ወይም ደግሞ ፊድ የሚያደርገውን ፊድ ፓምፕ የምንለውን እንግዲህ እዚህ አካባቢ ነው የምናገኘው። ይህን እንግዲህ ዲስአሴምብል አድርገን በምንፈታበት ጊዜ በደንብ ማየት እንችላለን። እንደዚሁም ደግሞ የኢንጂናችንን ስፒድ ዲፔንድ በመሆን እንደዚሁም ደግሞ ፊውል ኢንጀክት የሚደረግበትን ታይሚንግ አድቫንስ ለማድረግ የሚያገለግለን የታይመር የምንለው ወይም ደግሞ ታይሚንግ ኮንትሮል የምንለው እንግዲህ እዚህ ኢንጀክሽን ፓምፓችን ቦተም ፓርት ላይ የምናገኘው ይሄኛው ፓርት ወይም እዚህ ውስጥ እናገኛለን። ሌላው ደግሞ ገቨርነር ብለን የምንጠራውና እንደዚሁ አሁንም ስፒድ ላይ ዲፔንድ በመሆን የነዳጅ መጠንን ሬጉሌት ለማድረግ የሚያገለግለን እዚህ ጋር የላይኛው ቶፕ ፓርት ላይ የምናገኘው ሲሆን የፓምፒንግ ኤሌመንቱን ወይም ደግሞ ፕላንጀር ብለን የምንጠራውንና እንደዚሁም ደግሞ ዲስትሪቢዩት ለማድረግ የሚያገለግለውን አካል እዚህ ጋር በመሃለኛው የኢንጀክሽን ፓምፕ ክፍል ላይና እንደዚሁም ደግሞ እዚህ ጋር እናገኛለን። ሌላው እንግዲህ የነዳጁን ዲስትሪቢዩሽን ወይም ደግሞ የነዳጅ ፍሎውን ከቶፍ ለማድረግና ለማቋረጥ ደግሞ የሚያገለግለን እንደዚሁም ደግሞ እዚህ ጋር ስዊች እናገኛለን ማለት ነው። ይሄ ሶሎኖይድ ስዊች ብለን የምንጠራው ማለት ነው። እንግዲህ ሌላው እዚህ ጋር የምትመለከቷቸው ደግሞ ዴሊቨሪ ቫልቭ የምንላቸው ሲሆኑ እነዚህ ቫልቮች እንግዲህ ነዳጅን ወደ እያንዳንዱ የኢንጀክተር ኖዝል ዳይሬክት የሚያደርጉ ወይም ደግሞ በሲሊንደሮቻችን ላይ ወደምናገኛቸው ኢንጀክተር ኖዝሎች ነዳጅ የሚሄድባቸው አውትሌት ቫልቮች ናቸው እነዚህ ማለት ነው። በከፍተኛ ፕሬሸር የሚከፈቱና እንግዲህ ከሚፈልገው ፕሬሸር በታች ኢንተርናሊ ያለው ፕሬሸር በሚያንስበት ሰዓት ላይ የሚዘጉ ዋን ዌይ የሆኑ ቫልቮች ናቸው እነዚህ ቫልቮች ማለት ነው። ከዚህ ቀደም እንግዲህ በዚህ ኢንጀክሽን ፓምፕ ላይ የተወሰኑ በውጫዊ ክፍል ላይ የምናገኛቸውን የዚህን ፓምፕ ክፍሎች አሳይቻችኋለሁ። አሁን እንግዲህ በቀጥታ ውስጣዊ የሆኑትን የዚህን የኢንጀክሽን ፓምፕ ክፍሎችና እንደዚሁም ደግሞ እያንዳንዳቸው የዚህ ኢንጀክሽን ፓምፕ አካላቶች ወይም ክፍሎች ምን አይነት የስራ ድርሻ እንዳላቸው እንደዚሁም በምን አይነት መልኩ እንደሚሰሩና ምን ተብለው እንደሚጠሩ አንድ በአንድ ይህንን እንግዲህ ዲስአሴምብል እያደረግን ወይም
እየፈታን ሙሉ በሙሉ የምንመለከት ይሆናል ማለት ነው። ተመልካቾቼ ቪዲዮውን እስከ መጨረሻ እንድትከታተሉና እውቀትን ሼር እንድታደርጉ እንደዚሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ሰፖርት ማድረጋችሁን አትርሱ። እንግዲህ በዚህ ዲስትሪቢዩተር ታይፕ ዲዝል ፊውል ኢንጀክሽን ፓምፕ የምንለው ላይ የምናገኛቸውን ዋና ኮምፖነንቶችና እንደዚሁም ደግሞ እያንዳንዳቸው ምን አይነት የስራ ተግባር ወይም ደግሞ ምን እንደሚሰሩ ለማየት እንሞክራለን። እንግዲህ በመጀመሪያ ደረጃ የምናየው የዚህ ኢንጀክሽን ፓምፕ ክፍል ወይም ደግሞ አካል ብለን የምናየው ፓምፕ ሃውሲንግ የምንለውና ይሄ ሙሉ እዚህ ከላይ የምትመለከቱት ኤክስተርናል ፓርቱ እንግዲህ ፓምፕ ሃውሲንግ ብለን የምንጠራው የዚህ ኢንጀክሽን ፓምፕ አካል ነው። ይህም አካል እንግዲህ ሁሉም በውስጥ የምናገኛቸውን ወይም ኢንተርናል ኮምፖነንቶችን ሰፖርት በማድረግ የሚይዝና እንደዚሁም ደግሞ ቀደም ሲል ስናነሳቸው የነበሩ የተለያዩ ሳብ ሲስተሞችንና ሜካኒዝሞችን ሰፖርት በማድረግ የሚይዝ የዚህ የኢንጀክሽን ፓምፕ ክፍል ነው። በሌላ በኩልም ደግሞ በዚህ የፓምፕ ሃውሲንግ ብለን በምንጠራው የኢንጀክሽን ፓምፕ ክፍል ላይ የተለያዩ አይነት የነዳጅ መተላለፊያ ፓሴጆችን ወይም ደግሞ ላይኖችን ፕሮቫይድ ያደርጋል። እዚህ ጋር እንደምትመለከቱት እዚህ ጋር እንግዲህ ኢንተርናሊ የምናገኛቸው ሆሎች ወይም ደግሞ የነዳጅ ወይም የፊውል ላይኖችን እናገኛለን ማለት ነው። ይሄም እንግዲህ ፕሮቫይድ የተደረገው ይሄ ፓምፕ ሃውሲንግ በምንለው የኢንጀክሽን ፓምፓችን ክፍል ላይ ወይም ደግሞ ክፍል ውስጥ ነው ማለት ነው። ሌላውና ሁለተኛው የዚህ የኢንጀክሽን ፓምፕ ክፍል ወይም ደግሞ አካል ብለን የምናየው ምናልባት ይሄንን አካል በኋላ ኢንተርናል ፓርቱን በምንፈታበት ሰዓት በደንብ ማየት እንችላለን። ነገር ግን እዚህ ጋር ኤክስተርናሊ ያለውን አካል እንደምትመለከቱት ይሄ የድራይቭ ሻፍት የምንለው ነው። ይሄ ድራይቭ ሻፍት የምንለው እንግዲህ ከኢንጂናችን ክራንክ ሻፍት በታይሚንግ ቤልት ወይም ደግሞ በታይሚንግ ቼን ወይም ደግሞ በታይሚንግ ጊር አማካይነት ፓወር በመቀበል እዚህ በኢንጀክሽን ፓምፕ ውስጥ ኢንተርናሊ የምናገኛቸውን ኮምፖነንቶች ድራይቭ ለማድረግ ወይም ደግሞ ሜካኒዝሞችን ኦፕሬት ለማድረግ የሚያገለግለውን ኃይል የሚያስገባው ወይም ደግሞ ትራንስፈር የሚያደርገው ይሄ ድራይቭ ሻፍት የምንለው ነው። እንግዲህ እዚህ ጋር እንደምትመለከቱት ይህ ድራይቭ ሻፍት እዚህ ጋር የሚገባውን ስፕሮኬት ወይም ደግሞ ጊር ሎክ ለማድረግ ከዚህ ከሻፍቱ ጋር ኪ እናገኛለን። እንደዚሁም ደግሞ ሻፍቱ በዚህኛው ፓርት ላይ ታፐርድ የሆነ ሴክሽንድ ነው። ያ ከገባ በኋላ እንግዲህ እዚህ ጋር እንደምታዩት በዚህ ትሬድ አማካይነት በነት ሴኪዩር ተደርጎ ይታሰራል ማለት ነው። ስለዚህ ይሄንን ድራይቭ ሻፍት የምንለውን አካል እንግዲህ ይሄንን ኢንተርናል ፓርቱን እየፈታን በምንሄድ ሰዓት ላይ ምን ይመስላል የሚለውን ሙሉ በሙሉ እንዴት አድርጎ ኃይልን ለኮምፖነንቶች እንደሚያስተላልፍ ሁሉ በደንብ ማየት እንችላለን ማለት ነው።